ሞብለን መጣን ሞብለን በራሴ ደስታ ራሴን አገኛለሁ። መስመሰል አልወድም። መስመሰል ማለት ትወና ነው። የራስ መሆን ግን ማንነት ነው። እወዳቸዋለሁ። ድንቅ ንግግር በእውነት ገብቶት ነው ድንቅ ንግግር ያላት ወይስ ሙድ ያዘባት ነው? አሪፍ እኮ ነው። በአማርኛ ድገሚልን እስኪ። በራ ቴክኖሎጂ ልክ ከጆሮዬ ደግሞ ሳወጣው እንዴት እንደሚጠፋ እዩት። ቴክኖሎጂ ዋው አለ ኤቭሪዋን እንዴት ናችሁ? ቢኒያም ነኝ። ዛሬም ቀውጢ በሆኑ ቪዲዮዎች በድጋሚ ተመልሻለሁ። 2018 እንዴት ይዟችኋል? በደንብ ትሪት እያደረጋችሁ ነው? በደንብ ትሪት እንዲያደርጋችሁ አስጠንቅቄዋለሁ። በደንብ ትሪት እንደሚያደርጋችሁ ባለሙሉ ተስፋ ነኝ። ለዚህ ቻናል አዲስ ከሆናችሁ ሁልጊዜም እንደምላችሁ ቻናሉ ሰብስክራይብ እያደረጋችሁ ማያልቁ ፈታ ዘና የሚያደርጉ ቪዲዮችን የሚለቀቁበት ቻናል መቀላቀል ትችላላችሁ። አሩን ወደ ቪዲዮ ወንድ እኮ የለም ነው የሚለው። እኔ በስመ አብ ነቃን በተፈጥሮ የራሱ ነቃን እንቅልፍ ስድስት ሰዓት ላይ እንቅልፍ እርግጠኛ ኧረ እኔ እንቅልፍ አልመጣም። ያቴ አይኔ ፈጦ አምስቴ ነው ቡና የጠጣሁት። አፈር ጠጣ እና ምን ሆነ ነው ማመን በስመ አብ ስድስት ሰዓት ላይ እንቅልፍ መጥቶ ነው። አንተ አሁን ወንድ ነህ። ስድስት ሰዓት ላይ ሰው እንቅልፍ ይመጣ ተሳብ ወንድነት የተምታታበት ትውልድ ነኝ። ምን አይነት ትውልድ እንደጣለብን እራሱ አላውቅም። ምን ላይ ነው የተቀመጥኩት? እዚህ ጋር ደግሞ ምንድነው? ይሄ ወንበር አለቀ እንዴ? እዚህ ተዘብዝፍ እየወልኩ እረፍ። ምንድነው ያየሁት ቪዲዮ? ምንድነው ያሳያችሁኝ? ማለት ፈሳሙ ማን እንደሆነማ ግልጽ እኮ ነው። ብራዘር ፈሳም ትላለህ። እንደዚህ አይነት እድል አግኝተህ ታስመልጣለህ? ይሄ እኮ ከ10 ዓመት አንዴ የማይከሰት እኮ እድል እኮ ነው። ከ10 ዓመት አንዴ የማታገኘው ዞን ሎተሪ ነበር እኮ ይወጣል። በቃ ትውልዱ እኔ ሲፈጥረኝ አለ በተፈጥሮ ሲፈጥረኝ ነቃልኩ ነኝ። አየነህ እኮ ንቃትህንም የ17 ዘገምተኛ ልጅ። ገንዘብ ካለህ በሳምንት 3 ፍቅረኛ ትይዛለህ። ይሄንን በወር መተው እስቲ። በጠራራ ሌሊት 9 ሰዓት ላይ ምች ይምታ ያጠረፈ ምቱት ይላል። በቃ ለዚሁ ነው ገንዘብ ማግኘት ምናምን በቃ ይሄው ነው። ለዚሁ ነው እንዴ? ለዚህ እኮ ምንም የሰፈር ወጣቶች በቂ ነው። 5ም 10ም ቢሰጡሽ በቂ ነው ብራዘር። አረጋግጥ መነጽር ብቻ ልክ ኮንሽ ማን ቴንክ ዩ። ገንዘብ ካለ 3 ፍቅረኛ ይኖራል። እስኪ ይሄንን ምተው አለ። ቆይ እኔ ማለት ገንዘብ የማግኘት የመጀመሪያ ታርጌቱ ሴቶችን ማንጋጋት ነው ያለ ማለት። አንዳንድ ወንዶች በርተታችሁ የምትሰሩት በቃ 3-4 ፍቅረኛ እንዲኖራችሁ ነው ማለት ነው። ልክ እኮ ነው። የምትፈልጋትን ሴት ማግኘት ካለብህ ገንዘብ ሊኖርህ ይገባል። ግዴታ ነው። ግን 3 ምን ይሰራልሻል? ምንድነው ሀትሪክ ልትሰራ ነው እንዴ? በሴትም ስንት ባልታዛሮች እንዳላችሁ ግርም እኮ ነው። 400 ልትሞያችሁ ነው። ገንዘብ ካለ 3 ፍቅረኛ ይኖራል። ፍቅረኛ ማብዛት በቃ የሀብታምነት መገለጫው ነው አይደል? ተው። ይሄን ትውልድ አታሰድቡት። ተው። የአያቴ ነገር እየተጋባብኝ ነው። እውነተኛ ታሪክ ላይ የተመሰረተ በቃ የመጣንበትን ዓላማ ቅድምም ነግሬሃለሁ። እኔ ግን በጣም ደንግጫለሁ። ጓድ አትፍራ፣ አትደንግጥ። ጀግና ስለሆን ነው እዚህ ውትድርና ቤት የተገኘ እሱ ማለት እና ለምን ለማምለጥ እንፈራለን? ችግር የለም። በቃ እኔን ተከተለኝ። እኔ ያለሁልህ፣ አትፍራ። በደንብ አስተውለህ እሺ? እሺ።
ከውትድርና እያመለጡ ነው። ኦኬ እንዴት ናችሁ? ሰላም ነው። መንገድ ጥሩ ነበር። አሪፍ ነበር። ይቅርታ ለአንድ ጥያቄ ነበር ያስቆምኳችሁ። ከእናንተ መካከል ምልምል ወታደር ከካምፓችን ወጥቷል? አዎ አረኛ መንገደኞች ነን። እርግጠኛ ናችሁ? እሺ አንድ ጥያቄ ጠይቃችኋለሁ። ጓድ አላችሁ? አለን ጓድ። ነውጣ ይህን ቪዲዮ በጣም ፈኒ የሚያደርገው ፓርት ምን እንደሆነ ታውቃላችሁ? እውነተኛ ታሪክ መሆኑ ነው። በነገራችን ላይ እንደዚህ ተፈጥሯል። እኔ እንደውም የሆነ ሰው ነግሮኛል ከዚህ በፊት። ይህ ታሪክ አዲስ አይደለም። ስትሰራው የኖርክ ስራና ያለበት ችግር የትኛውን ቦታ ላይ ሄደህ ልታጠፋው ብትሞክር ተከትሎ ነው የሚሄደው። በቃ አለቀ። ልምድ ከባድ ነው። ዲቴሎችን በጥንቃቄ ማየት የምትችል ሰው ከሆንክ አሁን ለምሳሌ አንድ ሰው ዝም ብለህ ተነስተህ ካካሄዱ፣ ካረማመዱ፣ ካነጋገሩ የበፊት ስራውን መገመት ትችላለህ። ቀላል ነው ልልህ ፈልጌ ነው። አበባዮሽ ኮር ናችሁ? እስኪ ማፊ ብራይት አበባዮሽ ኮር ነች ይቺ። ብለን መጣን ብለን አበባዮሽ አልፏል። ይሄ የሚገርም የበዓል ትዝታ ከኛ ሊርቅ ማነው ከራቀ 6 ቀናቶችን አስቆጥሯል። ቢሆንም ግን ስቲል እነዚህ ቪዲዮዎች በጣም ነው የሚያስቁት። ምንም ማድረግ አይቻልም። የፋሲካ ሁሉ አሰማችኋለሁ። 2017 ብዙ አስተምራኛለች። 16 ላይ የነበሩት ጓደኞቼ አንዱም 2017 እኔ ጋር ይሉ 18ቱ እሱ ያውቃል። ግን በሰዎች ከተሞገስኩ ምንም ደስ አይለኝ። ዝቅ ካደረጉ ምንም አይሰማኝ። ይኸው ነኝ። በሰው ደስታ ራሴን አላገኝ፣ በራሴ ደስታ ራሴን አገኛለሁ። መስመሰል አልወድም። መስመሰል ማለት ትወና ነው። ራስ መሆን ግን ማንነት ነው። እወዳቸዋለሁ። ድንቅ ንግግር በእውነት ገብቶት ነው ድንቅ ንግግር ያላት ወይስ ሙድ ያዘባት ነው? አሪፍ እኮ ነው። በአማርኛ ድገሚልን እስኪ። ምንኛ ነው ያወራችሁ? ምንድን ወውዛት ወዳችኋለሁ የሚል ነገር ብቻ ነው መጨረሻ ላይ እየሰማ ነው። እኔም ላስብበት። 12ቶች እንደተባባልነው እኔ ሻንጤን ይዤ ወጥቻለሁ። ቀይ ባህር ጋር ጠብቃችኋለሁ። እኔ በኤደን ባህረ ሰላጤ በኩል እየመጣሁ ነው። እንውጣ፣ ውጡ። ነገ ማታ 4 ሰዓት ነው ተብሏል። ውጡ። ቻው፣ እየመጣሁ ነው። ቶሎ በሉ። ምን ቀይ ባህር ምናምን ምን ወደ ቡል ታስመልሱልን ነው? ብርሃኑ ነጋ ለብርሃኑ ጁላ ዱላ ቅብብሎች ሲጫወቱ ባላ ዳሚ አይዞን ያልፋል። This is ቴክኖሎጂ ከጆሮዬ ጋር ሳነካካው ሎክ እንዴት እንደሚበራ እዩት። ነካሁት፣ በራ። ቴክኖሎጂ ልክ ከጆሮዬ ደግሞ ሳወጣው እንዴት እንደሚጠፋ እዩት። ቴክኖሎጂ ዋው! This is technology. And this is somebody's father. ሶሻል ሚዲያ ማያጃጅልን ጉድ አለው። እንዲህ ሲጀምር ያልሰራን ያላደረገን ነገር አለ። ክብር ምናምን የሚባለውን ነገር ማቶ ህዝቡም አሁን ለምዶታል። ገንዘብ የሚያስገኝ ነገር እስከሆነ ድረስ ምንም ነገር ብታደርግ ኖባዲ ኬርስ ነው የምልህ። በቃ አለቀ። እና ሞጣን እና ዩኒ ማኛን ያፈመስሉ ሰዎች እኮ ነን እኛ። ምን ይገርማል ታዲያ። ይመቻችሁ ያላዳልዱች ማር ቆራጩ
ማር አለ ትኩስ ማር ዛሬ ተቆረጠ ትኩስ ማር 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 ማማዬ ትኩስ ማር ዛሬ ተቆረጠ። እናንተ ትኩስ ትላላችሁ ሁሌ የተበላሸ። እመኝኝ ማማዬ ማስረጃው ላለኝ ትኩስ ማር ነው። ዛሬ የተቆረጠ መሆኑን ማወቅ እችላለሁ? አዎ። እንደምን ኧረ ማስረጃዋን ሹፋት እስኪ። በውስጥ በኩል ገብታ ወደ ውጭ ነው እንደ በላች። እንደዚህ ማስረጃ እየያዛችሁ ጥሩ ነው፣ ደስ ይላል። ቆይ አሁን ትኩስ ወተት መሆኑን ማስረጃ ለማቅረብ ምን ላም የረገጠችው ፊት ልታሳየን ነው ማለት ነው? ላሟን ጠይቃል። ደስ ይላል፣ በእውነት ደስ ይላል። ሰላም 12ኛ ክፍል ካለፍክ አይፎን ሰርቲ ይገዛልሃል አላልሽኝም? እኔ አንቺ ልጅ ከውጪ ገላገልኩሽ። ይሄ ለጉራጌ ፋሚሊ ካልሆነ በስተቀር አይሰራም። አባቢ ምንም አይሰራም ስልህ እንዴ ወደ ውጭ ዝም ብለህ የምን ወጭ ወደ ውጭ ውጣ፣ ዝም ብለህ ውጣ። ይልቅ የሚሰጡ ምግብ አብረህ አምነህ ምናምን እንዳትቀበል። አስ አን ኤክስፔሪየንስድ ጋይ ብራዘር ቱ ብራዘር የምመክር ነገር ይሄ ነው። የሚሰጡ ምግብ አምነህ እንዳትቀበል እና ለቀጣዮቹ 24 ሰዓታት ቤት ውስጥ እንዳትቀመጥ። ፈተና በወጣ በ24 ሰዓት ውስጥ ቤት እንዳትገኝ፣ ቤቱን ለቀውታ ዝም ወጪ ምናምን ትላለህ። ጉራጌ ቢሆን ዶንት ኬር እንድትወድቅ ነው የሚፈለገው። ምክንያቱም ቀጣይ ሱቁን ማን ይረከባል? ከዛ ውጪ ማ ይሰማል? አረ ማን የሚበላ አንዴ እንዴት አባቷ ነው የምታምረው? አረ ኪድላ ተስተስተስ እንዴት አባሽ ነው የምታምረው? በላት ስልኬ ልስጥሽና ደውይልኝ። እየወገቤን እየጫማዬን እየንተሬን ምንድን ነው የምትላቸው? በእናትህ ይኸው በእናትህ ከቁመቱ 2 እጥፍ የምትበልጥ ልጅ እኮ ነው። ሀመሯን የሰራች ሲጀመር በመካከላቸው እያየ ነው አይደለ? ሀመሯ ማለት ነው በቃ 2 ድንቅ ሰዎችን ሻውን የመብራት ፖል የምታክል ልጅ ምን አድርጉ ነው የምትሉ? አቅማችሁን እያያችሁ የማጠብሱት ነገር ነው። አንዳንድ ወንዶች እሺ ምንድን ነው የምትላቸው? በእናትህ አንቺን ብለን አረን ዝም በይ አንቺ ሸረሪት። ቀንጥሎ ነው እንጂ ያበደ ሞዴል ነበር። እሺ እኔ ሴቶች በሲኖ ተጭነው መተው ነበር የሚሾት። ምንድነው የምራችሁ ነው? በቃ ማለት እኔ ወንዱ ዘንድሮ እኮ በቃ እኔንማ እንደዚህ አድርጎ ነው ቂጤን የመታኛው። በዚህ ጋር እንደኔ ቆንጆ ብትሆን ማይቺ ልጅ በቃ ይገሏታል። ጭራሽ ሱሪ አድርጋ እኔ ሱሪ አባር አስገድደው ነው የሚደፍረኝ። ህግ ባለበት ሀገር ሴት እኮ መብት ናት። ሴት እኮ ኑሮ ነው። ባለጌ ኑሮ አይደለም እንዴ መኖሪያ ነጣ እንዴ በሰፈራችን። ወንድሜ ሰው በቃ በጣም ወዳለሁ፣ አዝናለሁ። በገነት እንገናኝ። ወደዛ ይታንቺ ደግሞ ያታብረ ኧረ በስመ አብ! ይሄ ከኔ አቅም በላይ ነው። እንዴት ነው? ቆይ በምን ቅጽበት ነው እንደዚህ አንዴ ጾታ የቀየርሽው? ብራዘር አንዳንድ ሰዎች በነገራችን ላይ እንደዚህ ነው የምትቀያየሩት። ምን አሷሽ? የምር በቃ እንደዚህ በሰከንድ ውስጥ ምን ጊዜ እንደተቀየራችሁ ምን ጊዜ እንዳየናችሁ በጣም ተወርዋሪ ይሆናችሁ ተወንጫፊ ይሆናችሁ ሰዎች አላችሁ። እውነቴን ነው የምነግራችሁና ከቪዲዮ ጎን ለጎን የራሳችንን ችግር እናወራ ሲባል እንደዛ ነው። እንደዚህ ሙዳችሁን የቀየራችሁ ጉድ የምትሰሩም ጀለሶች አላችሁ። አትቀያየሩ። በቃ የወንዶች ኪስ ቢ ላይክ ሰው ይብርዛል 10 ብር ብቻ ነው ያለኝ። እሺ ስጠኝ። በስማ ደረጃ ደረቀች ቁጣ ቀራኒዮ ገባ ወይ ለጉታ አላማም ተብሎ አረሙሉ ቦታ አላማን ጨምረው አላማሩምና ለአንድ ሩብ ጉዳይ ልክ ሲላንተ ኩል ባለፈው እንዳልኩ እንዳቸኩል አደው ረጋ ብሎ ከነቶ ጅብችኩል በንባነጋ ኤሌክትሮኒክስ የአምፖል መቀያየሪያ ማቴሪያሎች ምን ይሰራሉ? አሁን አምፖል አቃፊያው ኪስ ውስጥ ምን ይሰራል? ለታን ካውፋት ኩል ሺለና ሱባይ ነፍቼ ነው ባይ ከሩቁ ለክቼ ደርቢያጁ ይማ በቃ ኔክስት በአይነ ስውር ሆነ በጣም ረጅም ዓመት ልምድ ሲኖር የምሰራው ስራ ነው። አሩን ነው ግን ምን አይነት ሴንስ እንዳለን አላቅም። ብቻ ከኪሳችን ውስጥ ከ100 ብር ውስጥ 5 ብር ነጥለን የማውጣት ብቃት አለን ሁላችን። ምን አስዋሽን? በተለይ ደግሞ 100 ብር ማሳየት ካልፈለግን መዝዤ ነው የማወጣው 10 ብር ወይ ደግሞ 5 ብቻ መርጬ ማለት። ኪስ ውስጥ ላልከው ነገር ግን ልክ ነው። አሁን እኔ ኪስ ውስጥ ራሱ ብትገባ በጣም ብዙ አስቸጋሪ ማቴሪያሎች ናቸው። ይኸው በተለይ ቁልፍ ፍለጋ ምናምን ኤርፓዴ ነው በጣም የሚያስቸግረኝ። ደግሞ እዚህ ቀበቶ ጋር ምናምን ሳንጠልጥየው አልዞር እንደሌሎቻቸው
I'm here to tell you right now, we don't care. Let me tell you. We don't care. ባሌ ጉቢ ወደድሽው? በጣም አሪፍ ነበር። እቺን ከቀመስን ደግሞ የሆነ ቦታ ሄደን አረፍ እንበል። መቼም ይገባሻል። እሺ ባሌ መጣ። ባሌ ሮቤ ነው ባሌ ጎቤ። አንተ አስቀድስ ፍቅረኛ ይመጣ እኮ ነው የምልህ። ባላለሽ እንዴ? አለኝ ይቅርታ እነግርሃለሁ እያልኩ እኮ ረስቼው ነው ሳልነግርህ እንዴ። አንቺ አስመሳይ ዜና ማታል ሳጋ ነው ሜዶ ብለሽ ከማንም ጋር ሸገራ ሜታለሽ እንዴ? ባለ ፍቅር ነው ብቻ መብላት እንደማለት ታውቃለህ? እሱና ማለት ነው አብረን እንብላ ብየው ነው። አስተናጋጅ ነው አስተናጋጅ እኮ ነው ብቻ ማለት ነው ታውቃለህ እንዴ? አብረን እንብላ ብየው እኮ ነው እንዴ? ነው ይቅርታ በቃ አንቺ ይቅርታ ወንድሜ እና ጨርሰሻል? እሺ ነኝ ነው ይቅርታ ወንድማችን እኔ ካላውኩም ነበር በዛ አባት እናት ሂሳብ አልከፈልሽም ላስተናጋጁ በልቶ ጠጥቶ እኮ መሄድ የለም ሂሳብ ማይ ማን አንድ ሺህ ተበልቶ ተጠጥቶ ዝም ብሎ ጥርቅ አይባልም። ይሄን ያለ 200 ብር ይጎላል 200 ብር ይጎላል 200 ብር ይሰራ አንዴ ሰይጣን ራሱ ቢቀናብ ሳይከደም ሂሳብ ሳትከፊ ይሄው አንተን እናንተ ምን አልሽ? አመሰግናለሁ። አሲዳም በልተሽ ጠጥተሽ ልትሄጂ ነው ጅብ አንቺ አሳማ። Brotherhood is proud of you, brother. ከመቀመጫ የተነስቼ ነው ያጨበጨብኩልህ። በኋላ ቪዲዮ ሪከርድ አድርጌ ከጨረስኩ በኋላ እነሳልሻለሁ ብዬ ነው እንጂ ያበደ ነው። ተበልቶ ተጠጥቶማ አይኬድ እና አብልታ አጠጥተህ ምን ልትሆን ነበር? 1000 ብር የ200 ምግብ ጋብዛ 1000 ብር ተቀበልክ። ፓስታ በአትክልት እኮ ነው የጋበዛት። በህይወቴ ካገኟቸው ትላልቅ ነገሮች በላይ ነሽ። እግዚአብሔር ህይወቴን ሊያስተካክለው ሲፈልግ አንቺን ላከሽ። ዋው የሚገርም ፍቅርሽ ማን ፊት ዞር አድርግልን። ማለት አይ ግን ማለት ምን የምሩም ቢሆንስ ከባድ እኮ ነው። ባይዞ እኔ እንደዚህ አይነት ፊልሞችን አይቻለሁ እና ነገሮችን አሁን በቀላሉ መመልከት የሚችልበት ሲቹዌሽን ላይ አይደለም ያሉት። እንዴ በርጠሚ ውስጥ ጤነኛ ከሆነ ሲጀመር እኔ በሽተኛ ነኝ። በቃ ለቀን የሆነ ችግር አለብኝ ማለት ምንም ማድረግ አይቻልም። ፊልም ካየ በኋላ የሚቀያየሩ ጀልሰሽ እንዴ ፊልም እያያችሁ ነው እንዴ? አራው አስጀምሪው ገዳይ ማያስጨንቀኝ ይመስላል። መሻት ሞቱ አንተ ምን ተወለ ፊልም ባየ ቁጥር እንደዚህ የምትቀያየር እና እስኪ ሞቱ ማን መጠበቅ አለበት እንዴ? ያን ሞተችውን አያት ሁሉ ገዳይ ምና አይ ብዙ የሚቀያየሩ ጀለሶችን አውቃለሁ። ሜን ካራክተር የሆኑ የሚመስላችሁ ከፊልሙ በኋላ ግን እንደዚህ በዚህ ደረጃ በጣም ይከብዳል። አይቻልም፣ እንደዚህ ይቻላል። ለዚህ ነው ከሰው ጋር ፊልም ማየት የማልወዱ ቦይዝ። እኔ በጄማ ፊልም ማየት በጣም ነው የምጠላው። አምሱሪ ጋይስ አምሱሪ መሀል ላይ በጣም ተመሳስተ ምናምን እያለ መጨረሻውን ነገር ስፖይል ያደርጋል። በጣም የሚገርም ፕሎት ትዊስት ያለበትን ፊልም መሀል ላይ ይፈታል እና ከዛ በኋላ እንዴት ነው የምታየው? እያያቴንም እንደና ተባረክ ቆንዴ ሄሎ የኔ ፍቅር ዛሬ እኮ ቤት ከጓደኛዬ ጋር ብቻችን ነን እና ጓደኛ ካለ ይዘኸው ነው። ኧረ እባክሽ እሺ መቻል አይ ወንዶች ሲምፕሎች ነን በነገራችን ላይ ጓደኛ ለመፍጠር በነገራችን ላይ በጣም ብዙ ጊዜ አይፈጅብንም እና እንደዚህ አይነት እድሎች ሲገኙ ደግሞ ምን አለን የበዛበት አቦንኩ ያስብላል፣ ይደሰጫል፣ ይቆጫል። ብራቺ እሺ እንዴት ነው ዶክተር ነው ሰላም እንዴት ነው? ቂጥህ ላይ የወጣው ቡግኝ ተሻለ?
ቂጥሬ ቡጉንጅ ለመውጣት ዋና ምክንያት ምን መሰለህ? አንተን ያስቸገረ ነገር ይሄ መግማማት አለ አይደለ? ለመቀየር ምናምን የሱ ችግር ነው። ይገርምሻል ማለት ነው። ስንት ፓንት ነው አለኝ ያልከኝ? 2 ፓንት፣ አንድ ተቀደደ ለዛው የሱ ችግር ነው። ስለዚህ አቡጀዴ ያሰፈተህም ቢሆን ለሽንት ጨርቅ እያጠብክ ምናምን ቶሎ ለመቀየር መሞከር ነው። አቡጀዴም ካጣ ደግሞ ኮርኒስ ቀደህም ቢሆን ለመቀየር መሞከር ነው። ዋና ጤና ይበልጥ አይደለ እንዴ? ከዛ ደግሞ ኧረ በስመ አብ እጅ አይወድም ማለት ነው። በእጅ ምናምን አትነካካ። በእሱ ምግብ ትበላለህ፣ እሷን ትስማለህ ምናምን አይሆንማ። አይ አይደለ ዶክተር የሚወዳትን ልጅ አትነካካ ስልህ እኮ በምክንያት ነው። አላምንም አልክ እንጂ እያንዳንዱ ዶክተሩ ከአንተ ጋር ፐርሰናል የሆነ ችግር ሲኖርበት እንደዚህ ነው የሚያደርገው። በቃ ማራዘሚያውን እየተጠቀምክ ነው ሊል ይችላል ከመሬት ተነስቶ። አይዞን ወንድሜ። ምንድነው ተናግሬ ሳልጨርስ አሁን መብራት የሚሄደው? እኔ እኮ ኢትዮጵያ ውስጥ ግን መብራት ከዝናብ ብድር አለበት እንዴ? በዘነበ ቁጥር ምንድነው በዘነበ ቁጥር መብራት የምታጠፉት? እንደውም ይሄው እዚህ ጋር እያያችሁት ነው ተመልከቱ። እኔ አሁን እንደውም የሚገርም ማስረጃ ነው። እንደውም እኔ ማላቆም መቅረጼን አላቆም እቀጥላለሁ። ሄሎ ጎረምሳው፣ እንኳን አደረሰ ለአዲሱ ዓመት። እንኳን አብሮ አደረሰ። ምን ካለፈ በኋላ ነው እንዴ? ማነህ? ኢንስፔክተር አናዛቸው ነኝ። እንዴ አናዝዬ፣ አንተ ነህ እንዴ? ሰላም ነው? አለን። እንዴ ነህ ደንበኛ? እታያለሁ እንዴ ጋይስ? አልታይማ። ደንበኛችን እንደ ቀልድ እኮ ከእስር ቤት ከወጣ 2 ወር ሞላ። እና ምን እናፈኩ? አይ ምን ነው ያለመደብህን በሰላም ነው ወይ ብዬ ነው። ምን ነው ገዳም ገባህ እንዴ? ባላታው ኢንስፔክተር፣ እኔ እኮ አሁን ተለውጫለሁ። እንደ ድሮው ዝርፊያ ምናምን ትቻለሁ። ምን የስራ እድገት አገኘህ እንዴ? ግድያ ጀመርክ እንዴ? ኧረ የምን ግድያ ነው? እኔ የቤተ ክርስቲያን ሰው ሁኛለሁ። አልቀረብህም። ምግብ እንደ ውሻ ሳትጸልይ የምትበላ ሰውዬ የቤተ ክርስቲያን ሰው ምናምን ትላለህ። ስቃለሁ። እሺ ጋይስ የምታያችሁ ከሆነ ለዛ ነው ትናንት ቤተ ክርስቲያን ይሄ ጥርሴኝ ሲላይ ማለት እኔ ራሱ ጠፍቶኛል እኮ ኢንስፔክተር። ወይኔ አናዛቸው፣ ጭራሽ አዲሱን ዓመት በእኔ ባረከው ማለት ነው። አናዝዬ የሙትን ያደለው አንተ ግን ለምንድን ነው ሁልጊዜ እኔን የምትጠረጥረኝ? ኧረ ራስህ ድፍት በል። እሱን ስትገረፍ ተዋረዋለህ። ደግሞ አቶ ደምስቴም ቤተ ክርስቲያን የእጅ ሰዓት የጠፋኝ ብለዋል። እንዴ ቆይ እዚህ ሀገር እኔ ብቻ ነኝ እንዴ ሌባ? ሌላ ማንም ሊደፍረን አይችልም። በዛ ላይ ሰዓቱ የወርቅ ነው ብለውኛል። የወርቅ እንዲህ ጀለሲሳለች አይደል? ማለት የኔ አባት ሲጀመር አንተ እኮ እንደማታሳፍረኝ አውቄ ነበር። አሁን መጥቼ ልውሰድ ወይስ ትመጣለህ? መጣሁ። ኧረ ምን ራሴ እመጣለሁ። ጫማዬን ይዘህ እንድትመጣ ጫማዬን ይዘህ። እሺ። ኧረ ላሽ ከፖሊስ ጋር ደንበኛ ስትሆኝ በቃ ተደውሉልሽ ምናምን ነው ና ትፈልጋለህ ምናምን ነው ትባለው እንጂ ቤት ድረስ መጥቶ ምናምን አንተን ምንም ነገር አያደርጉም። አንተ ነህ ቀጥ ብለህ የምትሄደው። ጋይስ በሚያሳዝን ሁኔታ መብራት ተቋርጦ ስርጭታችንን እዚህ ጋር ለማቋረጥ ተገደናል። አልታይም አይደል? አም ሶሪ፣ ምንም ማድረግ አይቻልም። በቀጣይ ባሪፍ ቪዲዮዎች እንገናኛለን። ቻናሉን ሰብስክራይብ እያደረጋችሁ ጠብቁኝ። ይመሻችሁ። አባይ ተገደበ አላላችሁንም እንዴ? አለቀ ምናምን አላላችሁንም እንዴ? ምንድነው ታዲያ ግድቡ ሲጠናቀቅ መብራት የምታጠፉ? እሺ ቆይ መብራት ሲጠፋ ማን ነው ዝናብ ሲመጣ መብራት የሚጠፋበት ዋነኛ ምክንያት ምንድነው? እስካሁን ያልገባኝ ይሄው ከተፈጠርኩ እስካሁን መብራት የሚባል ነገር መኖሩን ካወኩ ጀምሮ እስካሁን ድረስ ለምን ዝናብ ሲዘንብ መብራት እንደሚጠፋ ምንም ሊገባኝ ላቅ አልቻልኩም። ምንድነው በጨለማ የምትቀባጥረው እያላችሁ ነው አውቃለሁ። ቻው